ጥልቁ ይመሻል ወደ ጥልቁ አላለ መታየት ብቻ ንክኪ አንፈልግም መታየት ብቻ በከሎ የደወሉላችሁ ደንበኛ ስልክ አይመልስም። በቃ ቤት ትችላለህ። አባዬ አንተ ለማን ትችል? እሺ ተናስተልኝ እስቲ ማንጃ ፍቃድ እሺ እንዴት ነው አለቃ? ሰላም ነው? ሰላም። እንዴት ነው እየነዳ ነበር? እንዴት ነው? እስቲ እዚች ላይ ታንፈስ ሊፈነዳ እኮ ነው የደረሰው ካራዙ ማለት ነው። ምን ያህል ብትጠጣ ነው እንደዚህ? ስንት ነው ጠጣ? ኧረ ትንሽ ነው። ስንት ነው ታንተ? አካሪ እኮ ናገራ ወደዚህ ግራ ቀኝ ጥፍጥፍ እያልክ እንዳለ ፓራላይዝ እኮ ናረኮ እንዴ? እስቲ እኔ የምልህ ምንድን ነው ጠጣ? ውስኪ ነው ጠጣ። ውስኪ ነው ጠጣ? ምን አይነት ውስኪ ነው ጠጣ? እስቲ ንገረኝ። የት ነው ጠጣ? ክለብ ነበርክ? ክለብ ነው? ክለብ የት የሚባለው ክለብ ነው? ስንት ከፈልክ ለውስኪ? 15 ምን አላት እንደነገር 15 ምንም አላትም እኮ። ስለዚህ 15 እስቲ ግን የጠጣኸው ምን እንደሆነ ባቅ ደስ ይለኛል። እቺን የጠጣሁት እንደዛ ነው ጠጣ። ጎበዝ ባራም በጠጣ። እኔ እንደውም ሆነ ለጓደኞቼ ራሱ እየነገርኩ ነበር ሲጠጣ ይሄ ልጅ ጎበዝ ነው አናዳዴ እያየሁ ነበር። እንዲቀጥል ነው ስትሬት ላይ እንድክ ጎበዝ። ውስኪ ደግሞ ጥሩ ነው ለጤና ፊትም ማጠራል። ክለብ ሺሻ ነበር እንዴ? ሺሻ ጨስክ? አላጨስክ? ጎበዝ። እሱ ደግሞ ተጨማሪ ነው። አለቃ እንግዲህ የድራፍቲን ብልቶን ጥሩ ነው ይባል እንግዲህ እንካ ወንጃ ፍቃድ። ሰላም ግባ። ሰላም ግባ። ቀስ ያለ ይኸውልህ ፍጥነት ኪሎ ሜትር አይደለም እድሜን ነው የምቀንስ። እሺ ኪሎ ሜትር አይደለም እድሜን ነው የምቀንስ። ኪሎ ሜትር ያው ነው እድሜን ነው የምቀንስ። እሺ ጎበዝ። እንግዲህ ቴንክ ዩ። መታየት ብቻ ንክኪ አንፈልግም መታየት ብቻ። ምንድን ነው? ንቃት ነው የመታሽ በጥፊ ፌስ ኦፍ ላይ ንቃት ነው በጥፊ የመታሽ። የት ነው ያለው? ንቃት ላይ ማን ነው? ንቃት ሊና ነው የመታሽ በጥፊ። ንቃት ላይ ነው? አዎ። ተረጋጋ በቃ አሁን ተረጋጋ። ንቃት ፋይት የሚያደርገው? አዎ። ንቃት ተረጋጋ በቃ ተረጋጋ። አንዴ ሆስፒታል ደርሰን እንጠስ በቃ የራሳችሁ ጉዳይ። እኔ እዚህ ቤት አልመለስም። ደርሻ እንዴት አለሽ? እኔ በት ኮርሻ ተለሽ በቃ ናስ ይሄን ያባት መጣይ ፓውን ይው ቸግሮኝ እዚህ ልብስ አለበሱኝ ይው አሽቀንጥረው ጣሉኝ እንደ ቆሻሻ። በዛሬ እኔ የዋህ ሰው ነኝ። የሆነ ነገር ተቸግሮ ሳይ እንዳንተ እኔ የዋህ ነኝ። መስጠት እፈልጋለሁ። ሆነ ነገር አድርግልኝ። አሁን ዋን ሰው እንጂ ለተጠቋ በደም ይወዝት ፌስታ ለብሽ ነው። አመሰግናለሁ። ሙሉ ደርሻለሁ እንጂ ኦይ ኦይ አሽኩኝ አባቴ ሜትር ታክሲ ነሽ እንዴ? ዋው 4 እና 9 ልትወስጂኝ ነበር። 49 ነው? አዎ። ኧረ አንተ በጣም ትቀልዳለህ። ባለፈው ነዳጅ ፉል አድርጌ እዛ እስክደርስ እሺ፣ የለም ግማሽ ጋር የለም። ሩቅ ነው? አዎ ይኸውልሽ፣ በጣም ሰፈራችሁ ደግሞ ሩቅ ከመሆኑ የተነሳ ፓስፖርት ካልያዝክ አይገባም እያሉ ነው። እውነት ነው እንዴ? ስለሆነ ፓስፖርት ይዤ ልምጣ? ይዘሽ ነይና እንገባለን። ጠብቀኝ። ከሰተው በጨለማት ክብቤቻ ይንታለርኪ ብርክልመስ አኩኩሉ ጨዋታችንን አታውቀውም ላሽ አራዘጠኝ እንዳገባ በጭራያ እስቲኩኑ ያዝ ያስጠመር እንበል ያጀማ ነብር
ዝም በለው እንደ ከፈተ አይኑን ነው የምትጠብሱሽ። ምንም ንግግር ምን አያስፈልግም። ዛሬ ሳንቀበላን ይሄን አልበዛም እንዴው? አሳየዋለሁ። ና አናግረው። ምን አለቃ እሱ አይደለም። ካዲ አንተ ኢጣሊያ ሰውዬ ምንድነው ምልጥቶ ነው? አውቃለሁ። ምን አስቡን ያ ሰውዬ መጥቻል። ና አንተ ብሬን ምንድነው የፈለከው? ና ነኝ አውራ ቁጭ በል። ምንድነው? ቆይ ሳም ጋር ብቻ መጣ ትቀያያለህ። በሳምንቱ ጎቢንዳው ግጠመው። ቆንጆ መዝናኛ ነው ያመጣው። እየተዝናና ነው የተለኛ ልጅ እንደሆነ። እንደዚህ አይነት መዝናኛ ደግሞ በነፃ ይታያል። እንደዛ ነው አይታይም አይደለ? መክፈል እኮ አለብህ። እውነት ነው። ልክ አይደለው? አስገባ እንዳያሽብር። ሳሚ ጎቢንዳ ነው ባለው። እንዴት ነህ ታዲያ አንተ? ጤና ጥሩ ነው? ደህና ነኝ። ጎቢንዳው አለቀ? አልቋል። ገባ ደሞዝ ተጨምሮልሃል። እንኳን ደስ አለህ። ኧረ አይገባም። ሳቢሻ በጣም አመሰግናለሁ። ተነስ። ጥሩ ጋርድ ነበር። አመታቱን አልቻለበትም እንጂ አንተ እንከፍ ማትረባ ጎቢንዳ ቶ አትጨነቅ። ብዙ እባክህ ኧረ ቅድሚያ አለ እንዴ ለአሸናፊ ነው ቅድሚያ። ሰላም አረፍ በል። ለየቱ ሙያ ነው የመጣው? አስተማሪነት። ቆየህ እኮ አስተማሪ አንፈልግም። አሁን ዶክተር ነው የምፈልገው። ይሄ ነገር ለኔ ብሎታል ማለት ነው። የሚገርመው በአንድ ጋር ሁለት ነገር ነው የማገለግለው። ዶክተርም ነኝ። ዶክተር ነህ? አዎ። ዶክተርም አግኝተናል፣ መምህርም አግኝተናል። ምግብ ዝግጅት ነው የምፈልገው። ሼፍ ነው። ረጅም ዓመት ምግብ ሰርቻለሁ። ቀኑ ለኔ አይደለም ዛሬ። አንተ አይደለም ቀኑ የኔ አባት። ተሳስቼ ነው። ያፍ ወለምታ ነው። እኛ የምንፈልገው ፓርኪንግ አገልግሎት የሚሰጡ ሰዎች ነው። እንደኔ የሚያስተናግዳል እንዴ ፓርኪንግ? ሰፈሩ እንዳለ እኔን የሚያቀኝ የፓርኪንግ እኮ ነው ሲጀምር። ኦኬ እስቲ አይገርም። አሁን ቴክስት ገባ። ፓርኪንግ አግኝተናል። ሶሪ ጎደለን። የመጨረሻው ስራ ጥበቃ ነው። አረ ጥበቃ መሆን አሉ ነኝ። አንድ ነገር ዝር አይልም እዚህ ግቢ ውስጥ አንድ ነገር። ብሩ እንዴት ነህ? ነባት ራሱ እኮ ደውሎልኝ አያውቅም። አይገርም። ተጠፋው ክርስትናውን አንተ በላ አይደለ? እሺ ምን ነው አንተ ታለንት ያለህ ከድሮ እኮ ታለንት ጭበራ ያምርብህ አይደለም። አንዴ ላቋርጥ እስቲ አንዴ ዝም በል ቁጭ በል እባክህ። አንተ ጋር እኮ የሆነች ነገር ስራ እኔ አባ ደም አጋጣሚ ዛሬ እንዳለ ከሐኪም ጀምሮ ቅጥር የታው ከሐኪም ጀምሮ ቅጥር የታው ውጣ እንዴ ማነህ? ቁጭ በል ብሩዬ። ምንድነው የምትፈልገው? ሐኪም አለ ዶክተር ግንባታው ላይ ማስገባኝ ኮንስትራክሽኑ ትችልበታል አንተ ካልተበይ የውሎት ማዘር ልጆትን ከላይ ላይ አንሱልኝ። አይመጥነኝም። ደግሞ ባለትዳር ነኝ። አይበጥብጡን እንዴ ዞር አድርጉልኝ። ምንድነው ልጆትን አታሳርፉልኝ? ለምን ስነ ስርዓት አይኖሩትም? ይሄ ይታይሻል? አየሁት። ምን ይጠበስ? ልጆትን ያሳርፉልኝ። ይንቁንስ እንዳልሸኝሽ አልልሽም እንዳልቋጭሽ። እቺንም እኮ ይዤ መጥቼ ተቸገርክ። መቼም ልጆች ደህና ናቸው። ልጆች ሁሉም ሰላም ናቸው፣ እግዚአብሔር ይመስገን። ዋይፋይ ፓስወርድ አስገባልኝ። ዋይፋይ እኮ አቋረጥኩት። ከጥቅሙ ጉዳቱ በዛብኝ አይደል? ጥልቁ ይመሻል። ወደ ጥልቁ አላለ በዛ ያወኩ ላይዞት እኮ ነው። ከሮቤልና ከንቃተ ህሊና ማንን እንጠብቅ? እኔ አሁንም እዚች ጋር የእንትን ካልኩት ማለት ነው ንቃተ ህሊና መጨረሻ ላይ በጥፊ መማታቱን አልወደድኩትም። ስለ ፕሮሞሽን ልክ ነው እረዳዋለሁ፣ ግን እንደዚህ አይነት ሙቭ ስትወስድ ማለት ማሸነፍ ግዴታ ይሆንባል። ጥፊውን ስትሰነዝር እንደ ባድጋይ እየሆነ ነውና
ባድ ጋይ ካራክተሩን ስትይዝ ደግሞ ማሸነፍ አለብህ። ያለዛ በጣም ሪስኪ ነው። አንደርስታንድ አሁን እንደ ባለፈው ሰው አዘነለት ማለት አልፈልግም፣ ግን ከባለፈው ሊብስበት ይችላል ማሸነፍ ካልቻለና ያው ይሄን አስቦበት ነው ያደረገው ብዬ ገምታለሁ። አይ ዊሽ ሂም ቤስት ኦፍ ላክ። ይኸው በቃ አራዳው ዛፋ ይልሃል። ይኸውና እኔ እኮ የሸገር ልጅ ሆኖ ፖሊስ እኮ አላቅም ነበር። ይኸው በቲክቶክ መጥቶላችኋል የሸገር ልጅ ፖሊስ። ይኸውና በቃ ስትገናኙ ራሱ ማለት ነው የሆነ ቦታ ላይ አስረድታችሁት ምናምን ይሰማችኋል። በጣም ያራዳ ልጅ ነው። ኢንጂነሪንግ በጣም የሚያስቀኝ ነው። በእኛ ሀገር ህንጻዎች ላይ የአካል ጉዳተኞች የሚወጡበት በዊልቸር የሚወጣው ጤነኛ ሰው አይወጣም። ጤነኛ ሰው